እናቴ ላክሹ ልጅሽን እንዳትጠብቂ ማንንም የቀረ የለም ሁሉም አልቋል ቀባሪ የለው ሬሳው አብጦ ሁሉም አልቋል የላካችሁት ሙሳ በዚህ ደግሞ ፍለፊታችን ተረሽኗል አባ ገነን መንግስቱ ነው ሁለት ልጆችን ፍለፊታችን ኮነረር አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል የኛው ሰራዊት ውጊያ አውቆ ነው ሊያስጨርሳችሁ ንውጡ ያለኑን ሰዎች ጁንታው የላከው ብር ተከፍሎት ነው ብሎ ክፍለ ጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል የጉጂ ልጆች ናቸው ልጆቹ እኛው ነን የቀበርናቸው ፍለፊታችን የረሸናቸው እስከዚህ ድረስ ነበር ምን በላው አተን ማሽን ላይ የበላን የተዋጋ ነው ምን በላው ራሱ አጥቶ አገዳ ማሽን ላይ የበላ ጁንታው የሚበላው አጥቷል ህዝብ እየዘረፈ ነው ተፍረክርኳል ህፃን ናቸው የ10 አመት ህፃን የ9 አመት ይላል ያብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ ይያልክስ እስቲ ስትጎለጉል እስቲ አሁን ያብይን ጉዳው በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ ተራራ ላይ ሬዛ ቁጥር የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን ግን በጣም ህፃናት አብሬ ወጣቸው ልጆች በስሬ ናቸው ያለቁት እና አብይ እያረጋ ያለው ጥሩ አይደለም አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አርጎ እየተሰራ ነው ተብሏል አሁንም ምልምል ገብቷልኛ እንደወጣን እነዚህም ለቀጣይ የሚሞቱ ናቸው ባካችሁ ህዝብ ኡነታው መተን አይተናል ጁንታው እየዘረፈ አይደለም ለኛም ተርፎ ያበላን ያለው ህፃናትም አይደሉም ከኛ የተሻሉ ናቸው እነሱ እንደ ዘራፊ ነጣቂ ያረጋል አይደለም ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው ያቢ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው ሰው ቤት ውስጥ እንዴት ይሞኖ ይቀራል ይወጡ ይፈናቀላል እንጂ በቶክስ ምክንያት ጁንታው አፈናቀለ ይላል አይደለም መድፍ ይተኮሳል ያ መድፍ ሰው ቤት ላይ ነው የሚወድቀው አይተናል ብዙ ቤቶች ወድመዋል እዛ ውስጥ የነበሩ ሰዎችም አልቀዋል ለዚህ ነው ጁንታው አይደለም ያፈናቀለው ጦርነቱ ነው እባክህ እባክህ ልቀቆይ ካልቻልክ አታስጨርሰን ወይ ራስ መተት ዋጋ በቃ ራስ መተት ዋጋ እኛ አንተውን በቃ ካልሆነ ግን እኛው ምን መጣለን ወደ አንተ እኛ አስታጥቁን በቃ ትጥቃችን አለ ካልሆነ አላቃችሁም ካልከን ከካድከን እንመጣለን እኛው አንዴ ገለናል ክደናል ወቅተናል እንደ ካድከን ደሞ እኛ ምን መጣለን አይቀርም እባካችሁ ህዝቦች እባካችሁ የሚመጣውን የመከላከያ በከተማ ነው የሚያልፈው አስቅሙት እያለቀ ነው ያለው ህፃናት ናቸው ቤተሰቤ ባለቤቴ ሁላችሁ ምን ያለው ምንም አልሆንኩም የሁለት ወር ህፃን ነው ትቼ የመጣሁት ክርስትና ራሱ አላስነሳው ልጄ እባካችሁ ስለዚህ እኔ ምንም አልሆንኩም እግዚአብሔር ይመስገን ደህና ነኝ ያለሁት እባካችሁ አስቁሙ የቻላችሁ ሙሉ አድርጉ ምንም ነገር የሚባለው ውሸት ነው በተግባር መተን አይተነዋል ያለውና ጉዳይ ነው ተጨፍጭፈዋል እነሱም አልቀዋል እያስጨፈጨፈን ያለው ለስልጣኑ ለወንበሩ ብሎ ነው እሱ ከቻለ እሱን ውጣና ተዋጋ በሉት ህዝብ ያለቀ ነው ቤተሰብ ካላችሁ ሀይቅ ላይ ሄዳችሁ እዩ ቁስለኛ እዩ ድረሱላችሁ ሀይቅ ሂዱ ቤተሰብ ሀይቅ ነው ልጆች ያሉት አብዛኛው ሀይቅ ሆስፒታል ሂዱ ደሴ እዛ ታገኛላችሁ አለበለዚያ ግን ሬሳቸውንም ማሞራ ነው የሚባላው እባካችሁ ህዝብ አስቁሙ ከቻላችሁ ይሄን ነው ምለው ቤተሰብ እኔ እግዚአብሔር ይመስገን ደህና ነኝ እናቴ